ካሜራ ማንሳት አይቻልም? እሺ እሺ በካሜራ ይነሱ። እሺ በስልክስ? በካሜራ አይቻልም። በስልክ ችግር የለም። እናንተ ለንግዳችሁ ነው፣ እኛ ደግሞ እንዳይል ትእዛዝ ስለተሰጠን ልክ ነው። አይ ችግር የለም። ለትእዛዝ የተለያየ የጸሎት ቦታ አለ፣ የሴቶች ቦታ አለ፣ የወንዶች ቦታ አለ። እዛ አይ አላድ ወደፊት ለፊቴ ነው ወደ እኔ። ዛሬ ሰንበት ነው። አንዳንድ ሰዎች አሉ አልፎ አልፎ። እኛም በሰንበት ቀን ነው ወደዚህ ቦታ የመጣ ነው ለመጎብኘት። ስለዚህ ልጆቻችሁን በተለይ ክርስቲያኖች ልጆቻችሁን ይዛችሁ በሰንበት ቀን የተለያየ መናፈሻ መዝናኛ ቦታ ከምትወስዷቸው ይሄ በጣም ልጆችን ይዞ ለመምጣት በጣም ቅርብም ስለሆነ እሺ። ዛሬ የምንገኘው እንግዲህ በተክለ ሃይማኖትና በቅድስት አርሴማ ገዳም ነው የምገኘው። በዚህ በአዲስ አበባ ቅርብ ቦታ የሚገኝ ዋሻ ተክለ ሃይማኖት እየተባለ የሚጠራ አካባቢ ላይ ነኝ። እዚህ እንግዲህ ከቡልቡላ ከሚባለው ሰፈር በጣም በቅርብ ርቀት የ10 እና የ15 ደቂቃ የእግር ጉዞ ብቻ የሚጠይቅ ነው። በጣም አዲስ አበባ ዙሪያ ላይ ያላችሁ ሰዎች በጣም መጎብኘት ያለባችሁ ትልቅ ስፍራ ነው። እንግዲህ ዞር ዞር ያልኩኝ ዋሻውን መጎብኘት የሚቻል አይመስለኝም። የሚቻል ከሆነ ግን ዋሻውንም ላስጎበኛችሁ እሞክራለሁ። ከዛ በተረፈ እንግዲህ ቅድስና የቦታውን ቅድስና በማይነካ የቦታውን ክብር በሚመጥን መንገድ ዞር ዞር እያለን አካባቢውን አስጎበኛችኋለሁ። ከኔ ጋር ቆዩ። ስለዚህ ሁላችሁም ይህን ቦታ መጎብኘት አለባችሁ። ወደዚህ ስፍራ ለመምጣት በጣም ቀላል ነው። ከየትኛውም አቅጣጫ በቦሌ ቡልቡላ የሚባል ሰፈር ላይ መገኘት ነው የሚጠበቅባችሁ። ከቦሌ ቡልቡላ በኋላ በጣም ቅርብ ነው። እንደነገርኳችሁ የ10 የ15 ደቂቃ የእግር መንገድ ብቻ ነው ያለው። መልክዓ ምድሩ በጣም ነው የሚያምረው። በጣም መንፈስንም ስጋንም የሚያድስ መልክዓ ምድር ነው። ስለዚህ ወደዚህ ቦታ መታችሁ መፈወስ ትችላላችሁ። ጸበሉ በጣም ፈዋሽ ጸበል ነው። በጣም መልክዓ ምድሩ የተመቸ ነው። በጣም ቅርብ ነው። ዳገታማ የለውም። የእግር መንገድ የለውም። ስለዚህ እዚህ ቦታ ላይ ይህን ቦታ የማታውቁ ሰዎች እዚህ ቦታ ላይ መታችሁ መዳን ትችላላችሁ። ይህ መልእክቴ ነው። ከዛ በተረፈ የቦታውን መልክዓ ምድር ምን ይመስላል የሚለውን ማስጎበኛችሁ ይሆናል። መልካም ቆይታ። ሰንበታችሁን የት ነው የምታሳልፉት? እሁድ ቀን የት ነው የምትውሉት? ከስራ በረፍት ሰዓታችሁ የት ነው የምትውሉት? እንደዚህ አይነት የተቀደሱ ስፍራ ክርስቲያኖች መዋል ያለባችሁ ቦታ እንደዚህ አይነት ቦታዎች ነው። ዛሬ ሰንበት ነው። አንዳንድ ሰዎች አሉ አልፎ አልፎ። እኛ በሰንበት ቀን ነው ወደዚህ ቦታ የመጣ ነው ለመጎብኘት። የቅድስት አርሴማ በቅርብ ርቀት በዚህ በቦሌ ቡልቡላ ዙሪያ የምትገኝ የቅድስት አርሴማ ገዳም ነው የምንገኘው። ተክልዬም በዚሁ ገዳም ላይ ያሉት የተክለ ሃይማኖትና የቅድስት አርሴማ ገዳም ነው። እንዲህ የሚያምር መንፈስን የሚያድስ ልጆቻችሁን ይዛችሁ በዚህ ቅዱስ ስፍራ በዚህ በረከት በተሞላበት ስፍራ መባረክ ትችላላችሁ። ስለዚህ የሰንበት ቀናችሁን ሁልጊዜም ቢሆን ማሳለፍ ያለባችሁ በእንደዚህ አይነት ስፍራ ነው። የጸበል ቦታ አለው። ለጸሎት በጣም ምቹ ነው። ዋሻ ውስጥ ገብታችሁ ደግሞ አሳያችኋለሁ ወደ በኋላ። ዋሻ ውስጥ ገብታችሁ ደግሞ የተለያየ የጸሎት ቦታ አለ፣ የሴቶች ቦታ አለ፣ የወንዶች ቦታ አለ። እዛ የራሳችሁን ማንም የሚረብሻችሁ በሌለበት ሁኔታ ከእግዚአብሔር ጋር መነጋገር የምትችሉበት በጣም ንጹህና ቅዱስ የሆነ ስፍራ ነው። ስለዚህ ይህን ስፍራ የማታውቁ ሰዎች ቦታውን መጎብኘት አለባችሁ። እሺ፣ በስመ ስላሴ እንግዲህ ወደ ዋሻው እየገባን ነው። ውስጥ ያሉትን ነገሮች ዞር ዞር እያልኩኝ አሳያችኋለሁ። ታዲያ በጣም ልታስተውሉት የሚገባ ነገር ቢኖር ይህ ዋሻ በቪዲዮ እንዲቀረጽ የማይፈቀድና የሰዎች የግል ፕራይቬሲ በጣም የሚጠበቅበት ቦታ ነው። እኔ ግን እግዚአብሔር እንደፈቀደ የሰዎችን የግል ማንነት ባከበረ የቦታውንም ክብር በመጠንና ባከበረ መንገድ ዞር ዞር እያልኩ ቪዲዮን አሳያችኋለሁ፣ ቦታውን አሳያችኋለሁ። ያው ይህንን ቪዲዮ እየቀረጽኩ ያለሁት በእውነት እግዚአብሔር በሚያውቀው በፍጹም ትህትናና ፈሪሃ እግዚአብሔር ነው። ይህንን ቪዲዮ ለእናንተ ማደርሰው ወደዚህ ቦታ እንድትመጡ እንድትጓጉና እንድትነሳሱ ለመጋበዝ እንጂ በድፍረት አይደለም። ይህም በፍጹም ቅንነት ነው እየሰራው ያለሁት። እየሰማችኋቸው ነው። እናታችን በረከታቸው ይደርብንና ስላሶች ይማሩኝ፣ ስላሶች ይማሩኝ፣ ስላሶች ይማሩኝ እያሉ ቀኑን ሙሉ ማለት በሚቻል ደረጃ እዚህ ነው የሚውሉት አሉ። ሰዎች ማናገር ነበረ። ከዚህ ውጭ ሌላ ጸሎት አይጸልዩ። ቀኑን ሙሉ ስላሶች ይማሩኝ ሲሉ ነው የሚውሉት አሉ። እንግዲህ እኔ በሰራሁት ጥናት ከ1000 ጊዜ በላይ ስላሶች ይማሩኝ እንደሚሉ በቀን ለማወቅ ችያለሁ። በረከታቸው ይደርብን እናታችን
ይሁት የሴቶች ይሄ የሴቶች ነው። የሴቶች መጸለያ ቦታ ነው። የወንዶችን በዛ በኩል ቅድም አልፌዋለሁኝ። ይሄኛው የምታዩት አሁን እየገባሁበት ያለሁት የሴቶች መጸለያ ብቻ ነው። ለወንዶች አይፈቀድም። ግን ማንም ስላልነበረ በሰዓቱ ወደ ቦታው ቀረብ ብዬ የሴቶች መሆኑን የሴቶች መጸለያ ቦታ የሴቶች ዋሻ ነው። እዚህ ጋር ሱባኤ መያዝ ትችላላችሁ። እዚህ ጋር በተለይ በጾም ወቅት እዚሁ ገዳም ከትማችሁ ይኸው የሴቶች የጸሎት ቦታ ይላል። እዚሁ ቦታ ላይ ከትማችሁ ጸሎታችሁን ማድረግ ትችላላችሁ። ሻማ እዚህ ጋር ማብራት ትችላላችሁ። የጧፎችን ማብራት ትችላላችሁ። እዚህ ጋር ጧፍ ማስቀመጫዎች አሉ። እዛ ጋር ማድረግ ትችላላችሁ። እና ይሄ የሴቶች ቦታ ማረፊያ ቦታ ነው። በጣም ንጹህ ነው። ምንጣፉ በጣም ለየት ያለ ድባብ፣ ለየት ማንም የማይረብሻችሁ እግዚአብሔርን ፊት ለፊት አግኝታችሁ የምታወሩበት፣ የልባችሁ የምታለቅሱበት፣ ማንም ሳያችሁ የምትንሰቀሰቁበት ቦታ ነው። ይህ የቅድስት አርሴማ ዋሻና ገዳም ታላቅ ስፍራ ነው። እዚህ ጋር እንግዲህ እንደምታዩት ከዋሻው እየወጣን ነው። ዋሻ መግቢያው ይሄ ነው። ትንሽ ደረጃዎች አሉት። ወደታች ቁልቁል በዚህ ጋር ነው የምትገቡት። በር አለው እዚህ ጋር። ከዋሻው ወጣን። እንግዲህ ብዙ መቆየት አልተቻለም፣ ያው ካሜራ ይዘን፣ ምክንያቱም ሰዎችን መረበሽ እንዳይሆን አንዳንድ ሰዎችም ስለነበሩ። ስለዚህ አካባቢውን ግን እንደዚህ የቀረውን አካባቢ ይህ አካባቢ ምን ያህል ውብ እንደሆነ ዞር ዞር እያልኩኝ አሳያችኋለሁ። በቀጣይ ቪዲዮ የዚሁ ዋሻ እዚሁ ገዳም ተክልዬ አሉ። ስለዚህ የተክልዬን ደግሞ አሳያችኋለሁ ማለት ነው በሌላ ቪዲዮ። ስለዚህ ሰብስክራይብ ያላደረጋችሁ ሰዎች ይህንን ቻናል ሰብስክራይብ አድርጉ። እንደዚህ አይነት በጣም ጠቃሚ የገዳምና የቤተ ክርስቲያናትን አድባራትን ዞር ዞር እያልኩኝ የማስጎበኛችሁ የማሳውቃችሁ ቪዲዮ ነው። አዲስ አበባ ውስጥ ምን አይነት ቤተክርስቲያን አለ፣ ምን አይነት ገዳም አለ፣ የት አካባቢ ይገኛል፣ እንዴት ነው ወደዚህ ቦታ መምጣት የሚቻለው የሚሉትን አጠቃላይ ኢንፎርሜሽኖች የምሰጣችሁ መንፈሳዊ የዩቲዩብ ቻናል ነው። እዚሁ አዲስ አበባ እየኖራችሁ ማለት ነው የማታውቋቸው በርከት ያሉ ቤተክርስቲያናት፣ ገዳማት፣ ታላላቅ አድባራት፣ እድሜ ጠገብ ታላላቅ ህንፃ ቤተክርስቲያናትም ጭምር አሉ። ታሪካዊ ቦታዎች፣ ሙዚየሞችንም ጭምር ሳይቀር አስጎበኛችኋለሁ። ጸበል ያለበትንም ቦታ ጠቁማችኋለሁ። ለምሳሌ ወደዚህ ወደ ቡልቡላ ለመምጣት የማታውቁ ሰዎች ልትኖሩ ትችላላችሁ። እንዴት ወደዚህ ስፍራ መምጣት እንደሚቻል በጣም ቀላልና ግልጽ በሆነ መንገድ ነው የምነግራችሁ። ቡልቡላ ከየትኛውም አቅጣጫ ቡልቡላ ማርያም ብላችሁ ብትመጡ ትራንስፖርት በደንብ የሚገኝበት አካባቢ ነው። በደንብ ቡልቡላ ማርያም ድረስ ከመጣችሁ ማርያምን ተሳልማችሁ፣ በነገራችን ላይ በሌላ ቪዲዮ ማርያምንም አስጎበኛችኋለሁ። ማርያም ጋር ከደረሳችሁ በኋላ የ15 ደቂቃ መንገድ ብቻ ነው በእግራችሁ ወክ እያደረጋችሁ። ይህ እንደምታዩት በጣም ሜዳማና ፒስታ የተጠረገ መንገድ ነው። ሰው በእግራችን ነው እየተጨዋወትን ወክ እያደረግን የወረድ ነው። ይኸው እንደምታዩት ከገዳሙ የሚመለሱ እህቶች አሉ፣ ወንድሞች አሉ። በነገራችን ላይ በግሩፕ ነው በጣም በርከት ያሉ የሰንበት ትምህርት ቤት አባላት በግሩፕ ነው ይመጣሉ። መኪና ሙሉ ባስ ተከራይተው ሙሉ ባስ ይዘው ይመጣሉና እንደዛ መምጣት ትችላላችሁ። የሰንበት ትምህርት ቤት አገልጋዮች በአንድ ቲም፣ በአንድ ግሩፕ፣ ማህበራት ለምሳሌ አንድ ላይ ሰብሰብ ብላችሁ ኮንትራት መኪኖችን እየያዛችሁ መምጣት ትችላላችሁ። በተለይ በሰንበት ቀን የትም ቦታ ከምትውሉ በጣም ይሄ መሀል አዲስ አበባ ላይ ያለ በጣም የሚያምር ጫካው በጣም የሚደንቅ ውበቱ በጣም የሚያምር መንፈስንም ስጋንም የሚያድስ ልጆቻችሁን ይዛችሁ መምጣት ትችላላችሁ። የጎተታችሁ ልጆቻችሁን የተለያየ መጫወቻ ቦታ ምናምን ይዛችኋቸው ከምትሄዱ እንደዚህ አይነት ቅዱስ ስፍራ በነፍስም በስጋቸውም እየታደሱ በእግዚአብሔር ቤት የሚያድጉበትን ሁነት መፍጠር ትችላላችሁ ማለት ነው። ትንሽ የጥንቃቄ መልእክት ያለኝ ወደዚህ ቦታ ስትመጡ አንደኛ በአዘቦት ቀን ባትመጡ፣ ብቻችሁንም እንዳትመጡ ይመከራል። ምክንያቱም በጣም እንደምታዩት በጣም ጥቅጥቅ ያለ ጫካ ስለሆነ አካባቢው ወደዚህ ቦታ ስትመጡ እሱ በግሩፕ ናችሁ 3-4 እየሆናችሁ። ምክንያቱም እዚህ ጫካ ውስጥ እንግዲህ ነጠላ ለብሰው ሰይጣናዊ ተልእኮን የሚፈጽሙ አንዳንድ የሰይጣን አሽከሮች አይጠፉም እና ከ1-2-3 ጊዜም ቢሆን ስልኮች ተሰርቀዋል የሚባል ነገሮች ሰምቻለሁ። እዚህ ጫካ ውስጥ ተደብቀው እያደቡ የሚነጥቁ እህቶችን በተለይ የሚቀሙ ያስፈራሩ፣ ስልክ የሚቀሙ ሌቦች፣ የሰይጣን አሸርጋጅ ሰይጣን ያሰማራቸው ሰራዊቶች ስለሚኖሩ ነጠላ ለብሰው ተመሳስለው አብረው እዚህ ጫካ ውስጥ ተደብቀው እንደዚህ አይነት ጥቃትን የሚፈጽሙ ሰዎች ሊኖሩ ስለሚችሉ የገዳሙ አባቶችም ካህናትም ይህን ነገር ይመክራሉ በተደጋጋሚ። ብቻችሁን አትምጡ አንደኛ፣ ሁለተኛ ደግሞ በአዘቦት ቀን ማንም ሰው በማይኖርበት ቀን አትምጡ። ቢቻል በሰንበት ቀን በርከት ያለ ሰው በሚኖርበት በሰንበት ቀን
ብትመጡ ይመከራል ማለት ነው። ስለዚህ የዛሬ ቪዲዮ ይህንን ይመስላል። በዋሻ ቅድስት አርሴማ ገዳም ቆይታችን ይህን ይመስላል። ሰብስክራይብ ያደረጋችሁ ሰዎች ሰብስክራይብ አድርጉ። ላይክ ሼር ያደረጋችሁ ቪዲዮ ለብዙ ሰዎች ተደራሽ እንዲሆን አድርጉ። የቀረ የምትሉትና ማወቅ የምትፈልጉት ስለዚህ ገዳም ሀሳብ ካለ ኮሜንት ላይ ጻፉልኝ። ስለዚህ ገዳም ማወቅ አለብህ ነበረብህ መናገር ነበረብህ የምትሉትንም ነገር ካለ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ እና ደግሞ በቀጣይ የት ገዳም የት ቤተክርስቲያን የት አካባቢ አዲስ አበባ ውስጥ የሚገኝ የት አጥቢያ እንምጣ እናንተ ያላችሁበት አካባቢ የራሳችሁንም አጥቢያ ጭምር ልጠቁሙኝ ትችላላችሁ። መጥቼ እንደዚህ የአካባቢውን ታሪካዊ ይዘት ሁነትና አካባቢውን ለምእመናን ለማያውቁት ክርስቲያኖች እንዲተዋወቅ ለማድረግ ጥረት አድርጋለሁ ማለት ነው። የኔ ዓላማ ቤተክርስቲያናትን የማይታወቁ ቤተክርስቲያናትን እንዲታወቁ የማድረግ ወደ ተለያዩ ማናቃቸው ገዳማትና አድባራት ክርስቲያኖች እንዲሄዱ የማድረግ ዓላማ ነው ያለኝ። ስለዚህ ክርስቲያኖች የማታውቋቸውን ትልልቅ ገዳማት አድባራትና ቤተክርስቲያናት እየዞርኩኝ እየተዘዋወርኩኝ አዲስ አበባ ውስጥ ጀምረናል። አዲስ አበባ ውስጥ ያሉትን እየዞርኩኝ አስጎበኛቸዋለሁ። ከዛም ማለፍ ሲል ወደ ተለያዩ ክፍለ ሀገራትና በመላው ዓለም ጭምር የመዞር እቅድ ይዘን ነው ይህንን ፕሮጀክት የጀመርነው። ስለዚህ ይህንን ቪዲዮ ክርስቲያን ኦርቶዶክሳውያን እህት ወንድሞቼ ሼር እያደረጋችሁ ሰብስክራይብ ያደረጋችሁ እንድታበረታቱኝ ስል በእግዚአብሔር ስም እጠይቃችኋለሁ። ስላዳመጣችሁኝ ስለተከታተላችሁኝ በጣም አመሰግናለሁ። በቀጣይ የት ልምጣ እስቲ ሀሳባችሁን ኮሜንት ላይ ጻፉልኝ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።